የኢቢኤስ ቲዩብ ተከታታዮቻችን እንዴት ናችሁ? በሳምንቱ ተከስተናል። የተለያዩ እናንተን የሚያዝናኑ የተለያዩ የቲክቶክ ስብስቦች እና መረጃዎችን ይዘናል። ከኔ ጋር አብራችሁን ቆዩ። ከዚህ ዱስ ጋር ከፈለጋችሁ አብራችሁ መቆየት ትችላላችሁ። ወደ ቲክቶክ ስብስቦቻችን ታሳቤን መታረቂ ሽፍንፍኔ በልበልቶዋቂ ያልነገርኩሽ የሚሰማሽ ሳላስረዳሽ የሚገባሽ ወዶ ገዳይ ነሻሰወይ የእውነት ፍቅርሽ ባይነት ሚታይ የማታውቂ ኩርፊያ ላፍታ አስፈላጊ ነው አንተ ጥሩ ነው። እኛም ፍቅረኛ አለን ብለን እናወራለን። ለማይተወለግ ነገር መስጠት አለባቸው ሰዎች። ይሄንን ወደነዋል። ደግሞ ይሄ ብሬት ስጣት እንዴት ሳቋ ይጠወልጋል። የዘፈን ምርጫውን አይተሽዋል እንዴ? ጠዋሳ ይገርም ንቅሳት ነውና ጠዋሳን ወደ እሳቱ የሚቀይሩት እንትን ነው እና በጣም አሪፍ ይሆናል ብዬ አስባለሁ። ምንድን ነው ይሄን መርገም አለብን። እዩ እግዚአብሔር ስል የሾህ አክሊል ደፍቶ ነው። ግን እውነት ማለት ጠባሳ አይሻልም ነበር? ይሻላል። አባሶ እኩል እያለ እዚህ ጋር አንደኛ ከታች ጣቱ ጋር ምንም ነገር አያስታውቅም። እዚህ አካባቢ አሁን ስትነግሪኝ ነው ከላይ አካባቢ እንጂ ከታች ምንም ጭራሽ ራስ በቃ አክሰፕት ማድረግ ነው። የሆነ አደጋ ከተፈጠረ ጠባሳ ይሻላል። ሌሎች ላይ አሪፍ ነው። ግን ይሄ አላመጣውም አበላሽው ልጁ ማጥፋት ይቻላል። ድጋሚ ጠባሳ ለማጥፋት ብሎ ተነቀሰ። ድጋሚ ጠባሳ እዛ ሌላው ሀገር ላይ አስገር የለም የሚሉት እኛ አለ ከምንለው በላይ በጤና ይኖራሉ። ሃይማኖት ያስፈልጋል ወይስ አያስፈልግም? ስፔሻሊ ለኢትዮጵያ ሕዝብ የምን ኢትዮጵያ ውስጥ ሃይማኖት ዶሮማ ያስፈልጋል አያስፈልግም? ኮርስ ያስፈልጋል ማለት ነው። ብቻ በኢትዮጵያ ውስጥ ሃይማኖት ኑሮ ያቅም። እስኪ እንስማቸው። ታቦት አውጥቶ ተጋደሉ እኮ ነው የሚለን። በቃ ምንድን ነው ሃይማኖቱ? መሪ ከወዲህም የሆነ ነገር አውጥቶ ከወዲያም በለው ነው ተባባሉ ነው። በቦክስ አፍንጫ ተመታቱ ነው። በቃ ቁጭ ብለው የሰፈር ጉርምስና ነው እንጂ እንዴት ነው በወዲያ ጦር ተፈጥሮ ነው ጦርን ሊያበርድ የሚችል ነገር ነው እኛ ምድር ላይ መፈጠር ያለበት። ግን እስኪ ሃይማኖት መሪው ሁሉም እስኪ የሆነ ቀን ሲነሳ ሃይማኖቱ ይጠፋና አማራ ይሆናል። የሆነ ቀን ሲነሳ ኦሮሞ ይሆናል። የሆነ ጊዜ ሲነሳብሽ ጦረኛ። በአጠቃላይ ምንድነው ችግሩ መሰለሽ? እንትኑ ራሱ ያለው ነገር የተደባለቀ ነው። በአንድ ወይ ኤቲስት ሆኖ ሰው ወይ ፖለቲከኛ ሆኖ ወይ የሆነ ነገር ሆኖ አይሆንም። ፖለቲከኛው ሃይማኖተኛ አራሽ ቀዳሽ ተኳሽ ተብሎ እኮ ነው ያለው ኢትዮጵያ ውስጥ። ያርሳልም ይቀድሳልም፣ የሆነ ቀን ደግሞ ይገልሻል። ምንድነው የምታምኚው? የት ሃይማኖት መባል ያለበት እኮ አንድ ነገር ነው። አንድ ሃይማኖት አልገልም ካለ አልገልም ነው ሃይማኖት አለው። የሆነ ቀን ሃይማኖተኛ ነው የሚቀድስ ነው ብለሽ የሆነ ቀን ደግሞ ሽጉጥ አንስቶ ግንባርሽ እንዲቆም ምን ሃይማኖት አለ ኢትዮጵያ ውስጥ? በስተት ምን ትያለሽ እዚህ ላይ? ለምሳሌ አሁን የኢትዮጵያ ገበሬ አራሽም ቀዳሽም ተኳሽም ነው ሲባል ያለ ምክንያት አይመስለኝም። ምክንያቱም አሁን በበፊት ጊዜ ራሱን የቻለ ወታደር የለም። ስለዚህ ሀገሪቷን የሚጠብቅ ሰው የለም። በወቅቱ ለምሳሌ የአድዋን ጦርነት ብታየው ያኔ ወታደር አልነበረም፣ ሁሉም ገበሬ ነው። ስለዚህ ገበሬ ነው እምነተኛ ጦርነት የለም፣ ገበሬ ነው። ግን ሀገሩን እንትን ለማለት ሲል ከጠላት ለመጠበቅ ሲል ከገበሬነት ወደ ወታደርነት፣ ያ ወታደር ደግሞ እምነት አለው። ስለዚህ አራሽም ነው ቀዳሽም ነው ተኳሽም ነው። ቀዳሽ የተባለበት ምክንያት እምነት አለው ሰው እሱ
ኢትዮጵያዊነታችን የሆነ ማለት የኢትዮጵያን ሕዝብ የሆነ እያጣጣለው ነው ይመስለኝ። ወይ ወታደር ሁኑ እንደ ወታደርነት ከሶስቱ አንዱ ግን ባለቤት ሃይማኖታችሁ ላይ ብቻ ፎከስ አድርጉ። ግን ደግሞ ሀሳቡ ይመስላል ልክ ግን ሃይማኖቱን ራሱ የተሳሳተ ነው ሀሳቡ። ምክንያቱም አሁን ኢትዮጵያን ሕዝብ ብታዩ ወታደር በፊት አልነበረም በደሞዝ የሚከፈለው። ስለዚህ ያ ወታደር ማለት ገበሬ ነበረ። ጦርነት ሲመጣ ምን ይሆናል? ይዋጋል። ስለዚህ ወታደር ያስብለዋል። ያ ገበሬ ደግሞ እምነት አለው። በእምነቱ ምክንያት ደግሞ ቀዳሽም ነው ይባላልና አዎ በዚህ ሀሳብ እኔ አልስማማም። አራሽ፣ ቀዳሽ፣ ተኳሽ ልክ ነው አይመስልም እንዴ? ግግም ብሎ ዓለም ላይ ሃይማኖት የሌለው ምድር ቢኖር ኢትዮጵያ ነው። በስተት ይሄ ሁሉ ቤተክርስቲያን ይሄ ሁሉ አድፍጦ ብሽር የሆነ ቀን ጦር ይከፍታል። የሆነ ቀን ሊጣላ ከሆነ የሆነ ቀን ሊታኮስ ከሆነ ምሽግ ነው እንጂ የሚባለው ሃይማኖት አይባልም። ሃይማኖት ከተባለ ኮስጌርን ነው የማውቀው። ቀኝ ሲመታ ግርሃን ነው፣ መቶ ሲገልም ተገደል ነው። የሚሰሩትን አቁም ይቅር በላቸው። አንድ ሀሳብ ይዘሽ ብትኖር ይሄ ሀሳብ ያለው ማን ነው? መልሽልኛስ አንድ በስተት እስቲ ምን ውስጥም አለው የሚል ሃይማኖት መሪ እስቲ አምጪልኝ። እስቲ በኢትዮጵያ ምድር ላይ እኔ ቀዳሽ ብቻ ነው ወይ ደግሞ እኔ ጸላይ ብቻ ነው እኔ ብቻ እኔ እዚህ ጋር የሆነ ፓስተር ነኝ እግዚአብሔር ነው ከዘር ከቋንቋ ዋጀ ብሎ እሺ ብለሽ ከዘር ከቋንቋ ዋጀ ሰውዬ ነው ብለሽ እዛ ሰውዬ ፎቶ እንደነገሩ መጀመሪያውን ፎቶ ለጥፏል። ዘረኛ ነው ሰውዬው። ዝም ብለሽ እንደነዛ ጉሪ እዛ ውስጥ ገብተሽ ከዘር ከቋንቋ ቀበጠች ይቅርታሽ ቀበጥሽ እና ሳቋ አልመጣም። በጣም ተጨነቀች ይመስለኛል። ከተች እኔስ በየተና እና ዝም ብለን እንገዳለን። አሁን ለምሳሌ ኢትዮጵያ ታሪክ አቡነ ጴጥሮስ አሉ ብታዩ። አዎ ስለዛ ጣሊያኖች ሊወሩ መጡ። ስለዚህ ገና ለገና ጳጳስ ነኝ ብሎ ህዝቡን ከመምከር አልተቆጠበም። አለቀ። ስለዛ እኔ ሀሳቡ አልገባኝም ባጭሩ። እና ዝም ብለን ሀሳቡ እንግዲህ ሃይማኖት ካላችሁ አርፋችሁ ሃይማኖታችሁ ላይ ፎከስ አድርጉ። ቀኙን ሲመታችሁ ግራችሁን ስጡ ማለት በቃ መግደል የለብሽ መግደል ነው እንጂ መግደል የለብሽ እንዴ። መጽሐፍ ቅዱስ ላይም እኮ ወታደር እንዲኖር እኮ ያዛል፣ ድንበር እንዲጠበቅ ያዛል። እንደገና ደግሞ ብቻ መጽሐፍ ቅዱስም ያዛል። አሁን ለምሳሌ መጽሐፍ ቅዱስ እንዲላል እንድራትዩ ለሱ ስለ ሃይማኖት አይመለከተኝም ነው ያለው። ለምሳሌ የእስራኤል ጦርነት ጊዜ ሙሴ እጁን በሚያወርድበት ጊዜ ምን ይሸነፋሉ? ጽላቱን ይዞ እጁን ከፍ ሲያደርጉት ያሸንፋሉ። ስለዚህ ጦርነት አለ። በዛ መሃል ደግሞ እግዚአብሔር ሁሉ በዳዮች ወገን ነው ይረዳቸዋል። በእግዚአብሔር ጎን ከሆንሽ ይረዳሻል። አሁን እንደዚህ ብለሽ እንዳታስረጂ ሰውዬ በእግዚአብሔር አያምንም። ስለዚህ የህሊና ዳኝነት አለ። አላምንም ነው እንዴ የሚለው? ሃይማኖት የሚባል ነገር የለም ነው እያለ ያለው። ስለዚህ እግዚአብሔር የሚባል ነገር የለም ነው የሚለው ነው ወይስ ሰውን ሰው አይደለም? አጠቃላይ ሐሳቡ የለም ነው። እምነት የለም፣ ሃይማኖት የለምም፣ እግዚአብሔር የሚባል ነገር የለም ነው። እኔ ግን ሃይማኖት አለ ግን ሰው ሃይማኖተኛ አይደለም አይነት ነገር እያለ መስሎኝ ነበር። ሃይማኖት እስኪ ቆይ ጌታ እንትን ቢለኝ አማራ ወይ ኦሮሞ የሆንኩት ፈልጌው አይደለም ይሻል። ለምን በመላስ ተንተባትቤ የለመድኩት እንዴት አማራ ሆናል? አሁን ይሄንን ቢሻን ስለ ኦሮሞ ውሃ ስለ አማራ አሁን የተባለው ልንገርሽ። ቀጥሎ ሌላ በላይ ስትይ ይሄንኛው ማንነት ግን ሲጠማሽ ልጠጪው ጥማት ኦሮሞ አማራ ነው ትግሬ አይደለም። ይሄ ነገር ሲጠማሽ ስምም የለውም ሲጀመር። እሱም ውሃ ነኝ ብሎ አቅም ቢሻን ነኝ ብሎ አቅም ወተር ነኝ ብሎ አቅም እሱ ያላለውን ስም እያወጣ መጣላት ማለት ነው በዚህ በአንድ ቃል ላይ። ስለዚህ ምንድነው ነገር ምንም ማንም የፈለገውን ነገር ያድርግ። አሁን ሊነሱ ይችላሉ፣ የፈለገ ነገር ሊባል ይችላል። ውሸት ነው። እስቲ ማን ነው ሃይማኖተኛ ነኝ ብሎ የኔ ሃይማኖት ይሄ ነው በዚህ እጅ ቆም ያለው ልጅ ግራ አይደለም ያጋባሽ? እሺ ሊገልህ የመጣን ሰው ታዲያ ገና ለገና ሃይማኖተኛ ስለሆንኩኝ ይግደልኝ ብዬ መቀመጥ አለብኝ? አይ ግደለኝ ብል መሞት ምን አይልም አይቀርም። አሁን እዚህ ጋር ለሁለት ታንካችሁ ጅብ በልቶ እንደዚህ ባል ጅብ በልቶ ከምትረክስ ጅብ በልተህ ተቀደስ የሚባል አባባል አለ የኛ ሀገር ህዝብ ላይ። የሆነ ሰው ከሚገልህና ከምትሞት ገለኸውን እሳ ብትገባ ይሻላል። ሲጀመርም ሞተ ቢባለው እኮ መሞቴን ማለት ነው። አሁን ለምሳሌ እሱ እንዲህ እያየኛውን ቢገለኝ በሞት ሞተ የምትይው አንቺ ነሽ። እኔ አላውቅም መሞቴ ነው አይታወቅም። ሞት እዚህ ጋር ስግራ ያገባ አባው እሱ ስለዚህ አላውቅም እኮ አይታወቅም እኮ ሞት እንዳይሆን ፊደሉን ነው የምታውቂው እንጂ አታውቂም። እና በህይወት መኖራችንም አናውቅም እያልከኝ ነው። እየተፎጋገርን
እየተወጋገርን እኮ ነው። ስለዚህ የምሬ ነው ወይስ ጠላሁ ሰው ያናዶኛል ማለት ነው? አናዶኛል የምር። እኔ ሌላው ፖይንቱ ላይ አይደለም እኮ የተናደድኩት። አራሽ ቀዳሽ ተኳሽ ይሄ የኢትዮጵያ ሕዝብ ያለፈበት ነው ማለት በአድዋ ጦርነት ጊዜ ያን የተከሰተው። ግን ሌላውን ሀሳቡን ግን እስኪ ስላናደደኝ ሊሆን ይችላል። እሷ ማሳሳቋ ያናደደኝ እዚህ ለምሳሌ አበባዮሽ የተባለ ነገር አለ ሰክነሻል እና ይሄ ሱፍ አበባ ግን አበባዮሽ አይደለም ሱፍ አበባ። ስለዚህ ምንድነው ስታይ ስለ ዘመን አሁን ያልሽው ሞትና ህይወት ቋንቋ ሆነ እንጂ የነበረው ዘመን ሁለት ነው። አንደኛው ሞት ነው በስጋ የተገለጠ ነው። ያ ዘመን ሙሉ ሞት ነው። ሪል ዘመን ነው። ነፍሷል እሱ አይሎ ለዓለም አንድ ነው። የአውሮፓ ሌላ ኢትዮጵያ ሌላ ምናምን አለ። አሁን ባለፈው ጳጉሜ 6 የተወለደ ልጅ ነበር እና አሁን 5 ሆኖበት እየጮኸ ነው። መቼ ላክብር ነው መስከረም አንድ ነው ሌላ በጥሩ አመት እንዴት ነው የሚያከብረው? ኔክስት ልደቱ ጳጉሜ 6 ነው። የሚቀጥለው 5 ትሆን አይደለ? ጳጉሜ 5 6 አይደለም ትሆን መስከረም ላይ ያክብራት አያኔ እኔ ምን አገባኝ? እውነትም ሰውዬው አናዳታል። ወደ ቀጣይ ቪዲዮ ብናልፍ ይሻላል። እንግዲህ ቤተሰቦቻችን 87 ሰብስክራይበሮቻችን በነገራችን ላይ በጣም ደስ ብሎኛል። በምን 87 እናንተ 87 ሰባታችሁን ብትሆኑ ኮሜንት ላይ በዚህ ሰውዬ ሀሳብ ኮሜንት አድርጉ። እኔ ስለ ተንሳጭቻለሁ ተናዳለች። እስኪ እንደሞ billion who's a billionaire. He's not there. They're all broke. They're all working on the border. They're using taxi. You find them in the back when like they're all brains in the chest. ቦዲ ቢልደር ሆኖ ሀብታም የለም። ሴቶች እና መላጣና ቦርጫ እያለ ወደ እነሱ ሂዱ እያለ ነው። ምን ትላለህ? ማለት እሱም ቦርጫም ስለሆነ መሰለኝ። እኔ ስፖርት ለራስ ነው። እንደገና ደግሞ ሰውነታቸውን የጠበቁ ባለ ሀብቶች አሉ። እርሶ ሳይጠብቁ ሀብታም ስለሆኑ ሁሉም ሰው መናገር አይችሉም እንዴ? እኔ ለምሳሌ ሰውነቴን የምጠብቅ ሀብታም እውነቷን 2018 የባሰ ሊሆን ነው ወገን። ራቁቴን ስትይ ወደታች ሁሉንም አሳይተሽዋል። ምንም ከማይጸለ ደረስ ነው አየልኝ ያረጋኛል። አይተሽ ይታያል። መልክሽ አለበት ወይስ ለራቁት እንደዚህ ከልብስ በታች ሙሉ ከነ ቢጃማው አውልቄ ነው ከቢጃማው ሙሉ አውልቄ ነው እሱን እና ምን ይፈጠር ነው ፎቶ ለቆባት ምናምን ነገር አሳይታው ደግሞ ላይቭ ለምንድን ነው እኔ ሴቶች እኔ ለምንድን ነው የምትለቁት ያራቁት ፎቶ? ባካችሁ ማለት አትላኩ እንዴ! የሚያከብር ፈንድ ላኪ አይደለም። ሞሽምሽ እኔ ሱነት ማሪማን አትላኩ የሰሙ ተመልካቾች አሉ ተስፋ አደርጋለሁ። ግን የሚያከብር ፈንድ ለወደፊቱ ምናምን ነገር ለትዳር ምናምን ያስባል። እንደዚህ ፎቶ ላኪ እንደዚህ ምናምን አያስፈልግም። ምንም ጥቅሙን ይሄ በበኩል አይታየኝምና ራሳችሁን አደጋ ላይ አትጣሉ። Okay, I'm gonna take a picture of you and see what the comments say. Okay, so how old do you think she is? 15, okay, and how old are you? ገምጪ እስኪ ድኛ ይላል ያለችው እንዲያው ትይጂ አራኔ ስንት ገብቷል? 19 እነሱ እንደሚሉት I'm 11. 11, yeah, okay. Would other people agree with you, yes or no? Yeah, I think so. Okay, I'm gonna take a picture of you and see what the comments say. Alright? How old do you think she is? I think they're 22. 22, okay, and how old are you? 15, okay. Would other people agree with you, yes or no? Yes. Okay, I'm gonna take a picture of you and see what the comments say. Okay. Alright, perfect. How old do you think she is? I think 19. Oh, 19?
Yeah. Oh, okay. And how old are you? I'm 16. 16, okay. Would other people agree with you, yes or no? I think no. Okay, I'm gonna take a picture of you and see what the comments say. Of course. Alright, perfect. Yeah. How old do you think she is? I think 20. 20, yeah? Okay. And how old are you? 14. 14, okay. ልክ ይመስላሉ ግን የሚያችሁት ይላንች ለዚህ ይመስለኛል በእንግሊዝ ምናምን ውጭ ሀገር ኢሮፓ ውስጥ የሚኖሩ ኢትዮጵያውያን በተከታታይ እየተሳሰሩ ነው ማለት ሲያቸው ግዙፍ ይመስሏቸዋል ሃይ ምናምን ሊሏቸው ሲሉ 11 ዓመት 10 ዓመት ምናምን ይሆናሉና በእኛ ጋር ያሉት ነው ስለዚህ ገና እንቦቀቅላ ናቸው ለማለት ነው ኤኒዌይስ እኛ ምን በለው ምንድነው ነው ጥያቄስ ያበላላችን ነው ልጅነት ያመጣው እኔ አሁን እኮ እዛ ስንት ዓመት እገመታለሁ 4 ዓመት የምሬ ነው ያቺን አሁን 20 ዓመት 30 ዓመት እየገመትሽ 11 ካሉ እኛ ብንሄድ እንደዛ ነው ኢንግሊዝ አሪፍ ምን ተሰካክቶበት መጠጠው እኮ እንትን የለውም ግን ህመም የለውም እንዴ ቢኖረው ይሄን ለቀይ ነገር እንግዲህ አስይሮ ነው ስለዚህ ማሳጅ ሪል ማሳጅ ይሄ ነው ብዬ ነው የማስበው ይሄ ማሳጅ ብላችሁ አልባሌ ነገር የሚታረጉ ሰዎች ተጠንቀቁ ተቆጠሩ እና ሪል ማሳጅ ይሄ ነው ለምሳሌ እኔ ባሌ ማሳጅ ከፈለገ እንደዚህ አይነት ቦታ ወስደዋለሁ ብዬ አስባለሁ አይሮድዛ ሌላ አይነት ቦታ አይነት ማሳጅ ውስጥ አሁን ለምሳሌ ይሄዳሉ ሌላና አሪፍ አይደለም ማሳጅ ቤት መሄድ እኔ በበኩሌ ማሳጅ ቤት ምናምን ካመሙ ቴራፒስት ምናምን ነው የምወስደው ወገቤን ምናምን ካለ ቴራፒ ነው እንጂ የምወስደው ማሳጅ ቤት ግን በቃ ማሳጅ ፈልጋለሁ ካለ ደግሞ ይሄኛው ማሳጅ ነው ሪኮማንድ ማድረግ ስላልመጣላችሁ 12ኛ ክፍል ተማሪዎች ማለት ነው ላይክ ህይወት ጨለማ ነው ማለት አይደለም ከዚህ በኋላ ጨለማ ይነጋል እናንተ ከዛም የባሰ ነው በኢየሱስ ይኸው ለመንጃ ፍቃድ እንዳታወጣ እዛም ፈተና አላቸው አንተ ደግሞ ፈተና ላይ መስከዚነ ከዚህ በኋላ ማስተርስ የምታገኘው በቴኳንዶ ብቻ ነው ይሄ ለጋቢዴና ለከለርዴ ያደረከው ትልቅ ተፈተፍ ለዚህ ያደርሰዋል ማለት ነው የሀብታም ልጅ ቢወድቅ ብር ላይ ነው የድሃ ልጅ ደግሞ ቢወድቅ በረንዳ ተስፋ የሚያስቆርጥ ንግግር ነው ሞነቱ Jesus! Take me to Jerusalem! Jesus! I like you, Jesus! I like you, Jesus! Wow, ተመስገኛል ልጅ አልጠበኩም ነበር አንቺ ወደፊት ጣፋንታሽ እንዴ ከኔና ካንቺ ማን ይሻላል የምር ነው ማን ይሻላል አረ ምን ተባለሽ እኔ ፍራለሁ ካንቺ ሀብታም እንደምትሆኑ የሚያሳዩ 4 ህልሞች በነገራችሁ 4 ህልሞች አይታችሁ የምታውቁ ከሆነ ወይንም ከዚህ በኋላ የምታዩ ከሆነ አንድ ነገር ማወቅ አለባችሁ እሱ ሀብታም እንደምትሆኑ ባለጸጋ እንደምትሆኑና ወደ እናንተ ሊመጣ ያለ በረከት እንዳለ ህልሞችን ኢግኖር ማድረግ የለባችሁ መታያችሁን ህልሞች ዝም ብሎ ነው ብሎ ከማሰብ ኢግኖር ማድረግ የሌለባችሁ በህልሞች በኩል እግዚአብሔር ስለሚያወራችሁና የሚቀጥለውን የህይወታችሁን አይነት ዲክቴት ስለሚያደርግ ነው ስለሚወስን የመጀመሪያውን አሳ በህልማችሁ አሳ አይታችሁ የምታውቁ ሰዎች አሳ የእድገትና የመትረፍረፍ ምልክት ነው አሳ በመንፈሳዊ ዓለም ወይ በህልም ዓለም
ሲምቦላይዝ የሚያደርገው ይሄ እድገትን ፕሮግረስን እና አበንዳንስን እዚህ የሚላችሁ ከሆነ ጌታችን ግብር እንዲከፍል ሲጠየቅ ፒተር እንደዚህ ያለው መንጠቆን ወደ ባህር ጣል አለውና ፒተር ተከል ጴጥሮስ መጀመሪያ መጣው ጳውሎስ እኮ አልኩሽ አንዴ ፒተር ኢዝ ጴጥሮስ ማለት 3 ጊዜ ዶሮ ሲጮህ እኔስ አሳይተሽ ተቀልሽ በልሽ አሳ በምታገኘው አሳ ውስጥ ታገኛለህ አለው። ገሷት ብዙ አገኘ። ከዚህ በኋላ በልማችሁ አሳ የምታዩ ከሆነ ደስ ይበላችሁ። ሁለተኛው ግን 8 ቁጥር ነው። 8 ቁጥር ሲምቦላይዝ ተቀል 8 ቁጥር አረኔ አላቀ እኔ እቸካል አረ ያምር እንዴት 8 ቁጥር ሆኖ ወገቤ ሸቲዮኝ አይቻካለሁ። ኒው ቢጊኒንግንና ወይም አዲስ ጅማሬንና መመቻቸትን ሴትል ማድረግ። ሶስተኛው ስጋ ነው። ሚት ስጋ ለምንድን ነው የሀብት ምልክት የሆነው ብላችሁ ካላችሁ ስጋ ብዙ ሰው አፎርድ ሊያደርገው የሚችለው ምግብ አይደለም። ታውቃላችሁ የሆኑ ሰዎች ሊበሉት የሚችሉት ምግብ ነው። ስለዚህ ከነገስታት መሀል ከነዛ መሀል እንድትሆኑ ያደርጋቸዋል ማለት ነው። አራተኛው እና የመጨረሻው እንጀራ ነው። እንጀራ በነገራችን ላይ በመንፈስ ዓለም ሲምቦላይዝ የሚያደርገው መትረፍረፍን ነው ወይም ደግሞ አቅርቦትን ፕሮቪዥንን። ኢየሱስ እኔ የህይወት እንጀራ ነኝ ብለዋል። እኛም እንጸልየው የዕለት እንጀራችንን ስጠን ብለን ነው። እንዲሁም ደግሞ 5ቱን እንጀራና 2ቱን ዓሣ ቆርሶ ሲሰጣቸው መትረፍረፉን አይታቸዋል። ስለዚህ እንጀራን ካያችሁ ልታድጉ ልትበለጽጉ እንደሆነ ልታውቁ ያስፈልጋል። ይሄ አንቺ ከነዚህ ምንም አላየሽም። 8 ቁጥርን አይቻለሁ። እውነት ሼፒ ሲሆን ምናምን ነገር ነው። ቁጥር ነው እንጂ ሼፒ ከሼፒ ጋር ምን አገናኝ? አይ እኔ 8 ቁጥርን አይቻለሁ። እኔስ ተመልካቾቻችን ከነዚህ የትኛውን ህልም አይታችኋል? ዓሣ፣ 8 ቁጥር፣ ስጋና አራት ነው ያለው እንጀራ። እንጀራ አንቺ ምን መችተኝ? እኔ ተስፈልኝ ስጋ ግን ሲታይ ሰው ይሞታል ምናምን ሲባል ነው ሰሞኑን። እኔስ ሌላው ሰሞኑን አነጋጋሪ የነበረው እንትን ከብዙ ጊዜ ጀምሮ ኢሬቻ ባህላዊ ፌስቲቫል ነው ደግሞ ወይስ እምነት ነው ምናምን ነገር ይባል ነበር። አብዛኛው ሰው ፌስቲቫል ነው ይላል፣ ሌላኛው ሰው ደግሞ የእምነት አከባበር ነው ይላልና ይሄን ነገር የሚመልስ ነገር የተገኘ ይመስለኛል። የሚጫቱን ለማ አባላትም ይሄ ነገር የዋቄፈና እምነት ባህል ነው። ልክ ክርስቲያን ላይ ገና፣ ፋሲካ፣ ሙስሊም ላይ ረመዳን እንደሚባለው የሙስሊም በዓል ረመዳን እንደሆነ የዋቄፈና በዓላቸው ደግሞ ኢሬቻ ነው ብለዋል ማለት ነው። ዋቄፈታ የዛም ስለዛ እንደዛ ብለዋል እና እስኪ በትንሹ አዳምጠን እንመለስ። ክርስቲያኑ ሙስሊሙ በቂ ቦታ አለው፣ የራሱ ቦታ አለው፣ እናከብርለታለን። በነገራችን እዚህ ላይ የሚሰሙ ሰዎች እንትን ካሉ ፕሮቴስታንቶች ሲያደርጉ ባይና አይቻለሁ። ኦርቶዶክሶችም ምንድነው መነሳንስ ነው የሚሉት የዕጣን እንትን የሚያደርጉ ጽናጽል ነው መነሳንስ የዕጣን እንትን የሚያደርጉበት እሱን እያጨሱ ሲያደርጉ አይቻለሁ። ሙስሊሞች መንዙማ ሲያሰሙ አላየሁም። ሰው ያደርጋሉ ብሎ ነገረኝ እንጂ እነሱ መንዙማ እዛ ሲያደርጉ አላየሁም። እና አንድ ላይ አጠቃለን ነው ያወጣ ነው እንጂ በአይኔ አላየሁም። አይደረግም ተደርጓል ማለት ይቸግረኛል። ለወደፊቱ አይደረግም ብለን ነው ያሳሰብነው፣ እነሱ አላደረጉም። ኢሬቻ ባህላዊና ሃይማኖታዊ በዓል ነው። የአንድ ሁለት ጊዜ በዓል ነው እኮ። ኢሬቻ የሚባል ሃይማኖት የለም። የስ እንደ ገና የሚባል ሃይማኖት የለም። ገና የክርስትና ሃይማኖት ተከታዮች አንድ በዓል ነው። አረፋ የሙስሊም የእስልምና ሃይማኖት ተከታዮች አንድ በዓል ነው። ኢሬቻ ደግሞ የዋቄፈና የእምነት ተከታዮች አንድ ዓመት በዓል ነው። ያ ዓመት በዓል ደግሞ ከጥንት ጀምሮ አባቶቻችን ይዞት የመጡት ስለሆነ እሱን ነው የምናደርገው። ያንን ጥንታዊነቱን ባህላዊነቱን እንዳያዛባ የሌሎች ሃይማኖቶች እምነቶች እዛ እንዳያካሂድ ብለን ነው መግለጫ ያወጣ ነው። መልካም። ምናልባት ሌሎቻችሁ ጋር እመጣለሁኝና አቶ ድሪቢም እያነሱት ነበረ የዋቄፈና
የጥንታዊ ሃይማኖታዊና ባህላዊ መገለጫ ነው እያሉ ነበርና ስለዚህ እንደው ከዋቄፈና ጋር በተገናኘ እንደው ልናውቃቸው የሚገቡ ነገሮች ደግሞ አሉ። ምክንያቱም የዋቄፈና ነበረ ከተባለ ጥንታዊነቱ ላይ እንዴት ነበር የሚደረገው፣ ምን ምን ጉዳዮችስ መደረግ አለባቸው የሚለውን ደግሞ ሌሎቻችሁ ሀሳብ አጋሩን። እሺ፣ አመሰግናለሁ። ቶለሳ ክሼ ሴርዶ የመጫቱ ለማ የልማትና የመረዳጃ ማህበር ህዝባዊ ማህበር ምክትል ፕሬዚዳንት ነኝ። በመጀመሪያ አሁን በተባለው ላይ ትንሽ አንድ ነገር ለማለት እሬቻ የሚባለው 2 ጊዜ ነው የሚኖረው በኦሮሞ ባህል 2 ጊዜ። አንደኛው ወደ ክረምት ከመግባታችን በፊት ለፈጣሪ አደራ የሚሰጡት አይነት እሬቻ ነው። እሱ ተራራ ላይ ነው የሚደረገው። ክረምቱን በሰላም አሳልፈን የምንዘራውን አብቅልልን፣ ከውሃ ሙላት፣ ከውሽንፍር፣ ከበረዶ አድነን ብሎ አደራ የሚሰጡት ነው ያኛው። አሁን በአሁኑ ሰዓት የሚደረገው ደግሞ የመልካ ወይም ወንዝ ዳር የሚደረገው የእሬቻ በዓል ነው። ይሄ ደግሞ ክረምቱን በሰላም በማለፋቸው ከውሽንፍሩ፣ ከበረዶው፣ ከውሃ ሙላቱ፣ በጣም አስቸጋሪ ከሆነው ከጭቃው ሁሉ አልፎ የዘሩት በቅሎለት ማንኛውንም ነገር በሰላም በማለፋቸው ለፈጣሪ ምስጋና የሚያደርሱበት በዓል ነው ያሁኑ የመልካ ማለት ነው። ያለፈውን በጣም አስቸጋሪ ዝናብ፣ ክረምት ከባድ የሆኑ ፈተናዎችን አልፎ በሰላም ወደ ብርሃን በመውጣታቸው እንኳን ወደ ብራ በሰላም አሸጋገርከን ለማለት የሚደረግ የምስጋና ማድረሻ ስነ ስርዓት ነው እሬቻ ማለት። ይሄ እሬቻ እንግዲህ ሰዎች በተለይ የኦሮሞ ህብረተሰብ ብቻ ሳይሆን ኦሮሞን የሚደግፉ ኦሮሞን የሚወዱ ብዙዎች ይካፈሉበታል። እንኳንስ ከሀገር ውስጥ ከውጭም ይሳተፉበታል። ይህ ምስጋና ለማድረስ ኦሮሞ ምስጋና በሚያደርስበት ጊዜ ከኬንያ ሁሉ ባለፈው መጥተዋል። ከዚህ ከብሔር ብሔረሰቦችም ራሱ በዚህ ሀገር ውስጥ ከደቡብ እንደነ አላባ፣ እንደነ ስልጤ፣ እንደነ ካምባታ፣ እንደነ ሀዲያ ሁሉ የተካፈሉበት ሁኔታ ነው ያለው። ምንድን ነው ይሄ ምስጋና በሚያደርሱበት ጊዜ ሁሉም ሰው በጋራ ሃይማኖትን መሰረት አድርጎ ሳይሆን ነገርየው ምንድነው እሬቻም ብቻ አይደለም። እዛ ላይ የኦሮሞ ህዝብ የየክፍለ ሀገሩን ያለባበስ ያዘፋፈን እንትን ሁሉ ምስጋናውን ካደረሱ በኋላ እዛ አካባቢ ነው የሚታያዩትና ያንን ልምድ የሚለዋወጡት ልብሳቸውን አሳያሉ። አሁን ወደ ምዕራብ አካባቢ የሚለበሰውና እዚህ መሀል ላይ የሚለበሰው የባህል አለባበስ የሚይዙት እሬቻ ቦታ ላይ የሚይዙት የከበሩ እንትኖች አሉ፣ ባህል እቃዎች አሉ። ሴቶች የሚይዙት እንደነ ሲቄ እንደነ ጫጩ የሚባሉ አሉ። ይሄ ሁሉ የሚለዋወጥበትና የሚያሳዩበት ነው። ዋቄፈታን ስለ ዋቄፈታ እንዳነሳው ዋቄፈታ እንደ ማንኛውም ሃይማኖት የራሱን ሃይማኖት በደንቡና ቀደም ሲል ከአባቶች ሲወረድ በነበረው ሁኔታ ባለው እዛ ሄዶ ማምለክም ይችላሉ። ግን የዋቄፈና ማምለኪያ ቦታ ብቻ አይደለም ያኛው። ዋቄፈታ በራሱ አመለካከት የራሱን አምልኮት ይመስላል። ግን አሁን የሆነ እንጃ አሁንም ቢሆን የሚሰማኝ ከእምነቱ ፌስቲቫልነቱ ደምቋልና የሆነ ልብሱ ምናምን እዚህ መከመር በፊት ግን እዚህ መከበር ከተጀመረ በኋላ አዲስ አበባ ያ ነገር ልብሱ በዛ ሰዓት የሚወጣው ዲዛይን ምናምን ወደዛ መጥቶታል ብዬ አስባለሁ። እና እኔም ልብሱን ባገኝ ማከበር እዛ ይሁን አንድ ሙስሊምን ሄደሽ እንኳን አደረሰ እንደምትይው አይነት ነገር ምናልባት የሆነ ፌስቲቫሉ ደስ ይላል ብዬ አስባለሁ። በቪዲዮቹ ዘና እንዳላችሁ ተስፋ እናደርጋለን። በቀጣይ በሌላ የቲክቶክ ስብስብ ሪአክሽን ቪዲዮስ እስከምንገናኝ ባይ